بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته الحمد لله وبايش مسجد كرجم بزيبوغالا بالله فكاد جامي سلتغنانيان فلله الحمد والمنة كبرنا مسجانا لعلمات بيتا الله يتقبعيون الحمد لله رب العالمين إن شاء الله بيتا الله بكارو وسورة الزاريات لا يندتناقروا أعوذ بالله من الشيطان الرجيم وذكر فإن الذكرى تنفع المؤمنين ማስታወስ ሙእሚኖችን ይጠቅማልና ይላል አላህ ሰዎችንን እንረሳለን እንሳሳታለን እንዘነጋለን አስተዋሽና ገሳጭ ያገኘን ጊዜ ግን የረሳነውን ነገር እናስታውሳለን እንመከራለን እንመለሳለን ስለዚህ ሁሌም ማስታወስ ጠቃሚ ነውና ማለት ነው وما خلقت الجن والإنس إلا ليعبدون ሰዎችንም ሆነ አጋንንትን እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል ወደዚህ ዓለም ስንመጣ አላህ እኛን ሰው አድርጎ ሲፈጥረን ለምን ዓላማ እንደፈጠረን መርሳት እንደሌለብን ነው የሚነግረን ለዒባዳ ነው የተፈጠርነው ለአምልኮ ነው የተዘጋጀነው ከእንስሳው ከበራሪዎች ከአዋፋትና ከሌሎች ነፍሳት በተለየ መልኩ አላህ ሰውን ለዒባዳ ፈጥሯል ማለት ነው የህይወትም ግቡ የህይወትም ትርጉሙ ይሄው ዒባዳ መኖሩ በህይወት መኖራችን ዒባዳ ከሌለው የተፈጠርንበትን ዓላማ የምንዘነጋ ከሆነ ከእንስሳ የተለየ ህይወት የለንም ማለት ነው እኛ እንደምንኖረው እንስሳዎችም ይኖራሉ እንደምንበላው እንደምንጠጣው ይበላሉ ይጠጣሉ ከሰዓታት በኋላ ቆሻሻን ከሰውነታችን እንደምናስወጣው እነሱም ያንኑ ስራ ይሰራሉ ጠዋት ለሥራ ወጥተን እንደምንሰማራው ከእንስሳት ውስጥም እንደዚሁ በጠዋቱ ለሥራ የሚሰማሩ አሉ ጓሮ ገብተው በእርሻ ተግባር ላይ የሚሰማሩ ገበያ ወጥተው ዕቃንና ሰውን የሚጫኑ መንገድ ትራንስፖርት አገልግሎት የሚሰጡ አካባቢን ከሌባ ከመሳሰለው የሚጠብቁ እንስሳዎች አሉ ማለት ነው ማታ ሲደክመን እንደምናርፈው ከሥራ ስንመለስ እንደምንተኛው እነሱም ያርፋሉ ይተኛሉ አንድ ቀን አጀላችን ሲደርስ ዱንያን ለቀን እንደምንሰናበተው እንደምንሞተው ይሞታል ሰው ከእንስሳ የሚለየው በዒባዳ መሆኑ ብቻ ነው ህይወታችንን የምንመራው በአላህ ህግና ሸሪዓ መሆኑ ነው የሚለየው አላህም ኢላ ሊያዕቡዱን ልትገዙኝ እንጂ ለሌላ ዓላማ አልፈጠርኳችሁም ነው ያለው መቼም ልንረሳው የማይገባው ነገር ይሄ ነው ዒባዳ የአላህ ሐቅ ነው معاذ بن جبل رضي الله عنه سناجر كنت ردف رسول الله صلى الله عليه وسلم على حمار كالله ملكتنيا غارا بأن هياك ولا تفناتك تكمتك سال فقال لي يا معاذ أنت معاذ ولو تروين قلت لبيك يا رسول الله عليه الصلاة والسلام أبيت أنت يا الله ملكتنيا وإسلاتشو قال أتدري ما حق الله على العباد وما حق العباد على الله عز وجل الله بباروچ ላይ ያለው መብቱ ምን እንደሆነ ባሮችም በአላህ ላይ የሚኖራቸው መብት ምን እንደሆነ ታውቃለህን አሉኝ قلت الله ورسوله اعلم اللهና መልእክተኛው የበለጠ ያውቃሉ እኔ አላውቅም ስላቸው قال حق الله على عباده እሳቸውም አላህ በባሮቹ ላይ ያለው መብት أن يعبدوه እሱን በብቸኝነት ሊገዙት ነው ولا يشركوا به شيئا በሱ አምልኮ ላይ አንዳችም ነገር ላያጋሩበት ነው ብለው ነገሩኝ وحق العباد على الله عز وجل ባሮች ደግሞ በአላህ ላይ የሚኖራቸው መብት ألا يعذب من لا يشرك به شيئا በሱ አምልኮ ላይ አንዳችም ነገር ሳያጋራ ተውሂዱን እንደጠበቀ አላህን በብቸኝነት እየተገዛ እስከ መጨረሻ ህይወቱ በአላህ ሳያጋራ የሞተን ባሪያውን በእሳት ላይ ቀጣው ነው ብለው ነገሩኝ قلت وافلا ابشر الناس ታላ ሰዎችን እየሄድኩኝ ላበስራቸው እንዴ በተውሂዳችሁ ላይ ከጸናችሁ
በአላህ አምልኮ ላይ ምንንም ማንንም ሳታጋሩ በላ ኢላሃ ኢላላህ ጸንታችሁ ከሞታችሁ አላህ አይቀጣችሁም ጀነት ይሰጣችኋል እያልኩኝ በየስፍራው ተዟዙሬ ልናገር ወይ ላበስራቸው ወይ ሲል ቃለ ላ ትበሽሩ አሁን እንዳታበስራቸው ምክንያቱም ፈየተኪሉ እሱ ላይ ብቻ ይደገፉና ሌሎች ህግጋትን በመርሳት ወንጀል ላይ ወድቀው በመሳነፍ ነገ ይጠየቃሉና አሁን እንዳታበስራቸው አሉት فأخبر بها معاذا عند موته تأثما معاذ بن جبل رضي الله عنه لموت أكبابي قم إننا حديث تناقر الموت بايناقر كساتشو يسمعون عند حديث سيستلالف ومدبك الله زند بونجل مكسسنا الفلق منبرنا مالك ስለዚህ ኛም ከሐዲሱ የምንወስደው መልእክት ዒባዳ ያላህ ሐቅ ነው እኛ የዒባዳ ባለ ዕዳዎች ነን ይሄን ዕዳ በአግባቡ መክፈል ከኛ ይጠበቃል በአግባቡ ከከፈልንና ዕዳችንን ከተወጣን ውጤቱን ጀነት ይሆናል ማለት ነው አላህ ጀነትን ይወፍቃል ኢንሻአላህ የዛሬው ርዕሴ አጭር የመነጋገር አጀንዳ የሚሆነው ከዒባዳ ክፍሎች ወይም ደግሞ ከአምልኮ ዘርፎች ውስጥ አንዱ የሆነውን ተውባን በተመለከተ ይሆናል ማለት ነው አተውባ ወደ አላህ በመጸጸት መመለስን በተመለከተ እኔንም እናንተንም ማስታወስ ፈልጋለሁ ሁላችንም ኃጢያተኞች ነን ወንጀለኞች ነን የወንጀሉ አይነት የወንጀሉ መጠን ያንዱ ከሌላው ቢለያይም ያንዱ ከሌላው ቢበዛም ሰው ሆኖ ያልተሳሳተ ሰው ሆኖ ያላጠፋ ማንንም የለም ሁላችንም ጥፋተኞች ነን ወንጀለኞች ነን ዛሬ በጤና በህይወት ያለነው እየበላን እየጠጣን እየተነፈስን ያለነው ከአላህ ቸርነት ከአላህ ታጋሽነት የተነሳ እንጂ ለዛ የሚያበቃ መልካም ስራ ኖሮን አይደለም ይሄንን እውነታ እንድናምን አላህም በቃሉ ነግሮናል ሱረቱ ፋጢር 35ኛው ሱራ የመጨረሻው አንቀጽ ላይ ጌታ አላህ ሲናገር አንቀጽ 45 ላይ ወለው يؤاخذ الله الناس بما كسبوا እኔ ሰዎችን በሰሩት ወንጀል ምክንያት ወዲያውኑ በቅጣት የሚይዛቸው በሆነ ኖሮ ይላል ልክ እንደ ምድራዊ ህግና ስርዓት ህግን ስንተላለፍ የህግ አካላቶች ካዩን ወዲያውኑ በመያዝ በቁጥጥር ስር እንደሚያደርጉን በ24 ሰዓት በ48 ሰዓት ፍርድ ቤት ቀርበን ፋይል እንደሚከፈትብን ልክ እንደዛ ወንጀል በሰራንበት ጊዜ አላህ በቅጣት የሚይዛችሁ በሆነ ኖሮ አለ ምን ይከሰት ነበር አለ ما ترك على ظهرها من دابة የመሬት ወለል ላይ አንድም ተንቀሳቃሽን ባልተውኩኝ ነበር አለ ሁላችሁንም አጠፋችሁ ነበር አለ የኛ ወንጀል ቅጣቱ ከኛም አልፎ ለእንስሳዎች መጥፋት ሁሉ ይበቃ ነበር ማለት እንደ ወንጀላችሁ ልክ እንዳየዋችሁ ያንን ስትሰሩ እንደሰማዋችሁ በቅጣት የሚይዛችሁ ቢሆን ኖሮ መሬት ወለል ላይ ተንቀሳቃሽ የሚባል አንድም ህያው ፍጥረት አይኖርም ነበር ነው ግን ዛሬ ዓለም ላይ ከ7 ቢሊዮን በላይ የሆነ ሰው መንቀሳቀሱ የአላህ ቸርነት የአላህ ታጋሽነት እዝነቱ እንጂ የኛ መልካም ስራ አይደለም ሁላችንም ጥፋተኞች ነን ወንጀለኞች ነን ይሄን አምነን መቀበል መቻል አለብን ረሱል አለይሂ ሰላቱ ወሰለም በአንድ ሐዲሳቸውም እንደነገሩን ኩሉ በኒ አደም خطا የአደም ልጆች ሁሉ በተቀላላ ሲበዛ ተሳሳች ናቸው ያጠፋሉ ይሳሳታሉ ቁም ነገሩ ግን መሳሳቱን ማመኑ ሳይሆን ወኸይሩል ኸጣኢን ከተሳሳቾች ሁሉ በላጮቹና የተሻሉት ግን አተዋቡን ከስተታቸው በተውበት የሚመለሱት ናቸው ወደ አላህ ከቁጣውና ከቅጣቱ በፊት ተውበት አድርገው ኢስቲግፋርን ጠይቀው ወደ አላህ የሚመለሱት በላጭ ናቸው ብለው ወንጀል እንሰራለን ግን አላህ ምህረትን ይወዳል እጅግ በጣም ምህረትን ወዳድም ስለሆነ በአንድ ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ወለዚ ነፍሲ ቢየዲሂ ይላል በመሐላ ነው አጠንክረው የነገሩ ነፍሴ በእጁ በሆነችው ጌታ በአላህ እምላለሁ ለው ለም ትዝኒቡ እውነት እናንተ ወንጀልን ባትሰሩ ኖሮ ጥፋት ባታጠፉ ኖሮ ለذهب الله بكم ሁላችሁንም አላህ ያጠፋችሁ ነበር ምንም ኃጢያት ባይኖርባችሁ ንጹሃን ብትሆኑ ኖሮ ሁላችሁንም አላህ ያጠፋችኋል ወለጃአ بقوم يذنبون ከዛም ወንጀል የሚሰሩ ኃጢያትን የሚተገብሩ ሰዎችን ያመጣና ይፈጥራል ثم يستغفرونه فيغفر له ከዛም ማረን ጌታችን ሲሉት ይምራቸው ዘንዳ አላህ ኃጢያትን አይወድም ወንጀልን አይፈልግም ግን በጣም የሚወደው ምንድነው ከወንጀል በኋላ ተውበት ማድረግ ነው
እናንተን አላህ የሚምራችሁ ይቅር የሚላችሁ ወንጀል ባይኖርባችሁ ኖሮ አላህ እናንተን ያጠፋ ነበር ማለት ምን ማለት ነው? አላህ ከወንጀል በኋላ ያለውን ኢስቲግፋር በጣም እንደሚፈልገው ምህረቱን ለባሮቹ መግለጽ እንደሚወድ ነው። ሰው ሆኖ የማይሳሳት የለምና ኢስቲግፋር አድርጎ ነው መልእክቱ። አላህ ምህረትን የሚወድ ጌታ ነው። ጥቅሙ ለራሳችን ሆኖ ሳለ ስለዚህ ሁላችንም ኃጢያተኛ መሆናችንን አምነን መቀበል አለብን። ይሄን አምነን ከተቀበል የኃጢያተኞች ዋጋው ደሞዙ ምንድነው ከተባለ ደግሞ ጀሃነም እሳት ነው። ሌላ ምንም የለም። አላህ በአኺራ ያዘጋጀው የኃጢያተኞች ምንዳ ጀሃነም እሳት ነው። እሳትን የሚቋቋም ሰውነት የለም። በእሳት ለመዘውተር አይደለም ለሴኮንድ ያህል እሳት ላይ ለመቆየት ምንም አቅሙ የለም። ስለዚህ አላህ በእሳት እንዳይቀጣን አኺራ ላይ ያን ትልቅ ዋጋ እንዳያስከፍለን ዛሬ በዚህ በዱንያ ላይ እንዲምረን ከተፈለገ ምን ማድረግ አለብን? ሁላችንም ተውበት አድርገን ወደ አላህ መመለስ አለብን። ጥፋተኛ መሆናችንን ማመን በራሱ አንደኛው የተውበት ክፍል ነው። ኃጢያተኛ መሆናችንን እንመን። ረሱል አለይሂ ሰላቱ ወሰላም ሰይዱል ኢስቲግፋር የተባለው ኢስቲግፋር ወይም ዱዓ ሲያደርጉ ወአዕተረፍቱ ቢዘንቢ ነው የሚሉት። ጥፋት እንኳን ሳይኖርባቸው ወንጀለኛ መሆኔን ኃጢያተኛ መሆኔን አምኜ ተቀብያለሁ። ስላመንኩም ፈግፊር ሊ ፈኢነሁ ላ የግፊሩ الذنوب إلا أنت ኃጢያትን ወንጀልን ካንተ ውጪ የሚምር የለምና እባክህ ማረኝ ይቅር በለኝ ነበር የሚሉት። እኛም ወንጀለኞች መሆናችንን ልናምን ይገባል። በየጊዜው ኃጢያት እንሰራለን። ሐዲሱል ቁድሲ ላይ አላህ ነግሮናል። የብነ አደም የአደም ልጆች ሆይ ይላል ያ ዒባዲ ባሮቼ ሆይ ኢነኩም ትኽጢኡነ ቢልለይሊ ወነሃር በቀንም በሌሊትም ትሳሳታላችሁ ታጠፋላችሁ ይላል አላህ። ሁሌ ነው ጥፋትን የምንሰራው። ኃጢያት ማለት ለኛ የተከለከልነውን ነገር መዳፈር ማለት ብቻ አይደለም። በብዙ መንገድ ኃጢያት ይገባብናል። አላህ የከለከለንን ሙሐረማት የሆኑ ነገሮችን ብቻ በመስራት ሳይሆን ዋጅብ ያደረገብንን ነገር በአግባቡ ባለመወጣት ግዳጅን ባለመስራትም ብዙ ወንጀል ላይ እንዘፈቃለን። እንዳው አላህ ጠብቆን ዛሬ የተከለከልነውን ሳንዳፈር የታዘዝነውንም በአግባቡ ፈጽመን እንኳን ከሆነ አሁንም ወንጀል በሌላ በኩል ይመጣብናል። ዑጅብ በራስ መደነቅ ራስን ከፍ አድርጎ መመልከት ልክ የኛ ስራ ያለ አላህ ተውፊቅ ያለ አላህ እገዛና ያለ እሱ ችሮታ በራሳችን ሐውልና ቁዋ የተገነባ አድርጎ በማሰብ በራስ በመደነቅ እንደ ኢብሊስ በመኩራራት ጥፋት ላይ እንወድቃለን። በብዙ መልኩ የአላህን ሐቅ ችሮታውን ሳናምን ቀርተን ማለት ነው። ስለዚህ ወንጀለኛ እንደሆንን አምነን መቀበል መቻል አለብን። የአላህ ታጋሽነት ነው የአላህ ምህረት ነው እስካሁን ያቆየን እንጂ ሌላ ምንም ነገር ሆኖ አይደለም። ኃጢያተኛ መሆናችንን ከልብ ከተቀበልን የመጀመሪያው ስቴፕ ምንድነው? ኢስቲግፋር ማድረግ ምህረትን መጠየቅ። አላህም በቃሉ ነግሮናል። በሱረቱ ዙመር 39ኛ አንቀጽ 53 ላይ ቁል ያ ዒባዲየ الذين أسرفوا على أنفسهم እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ የአላህን ህግ በመተላለፍ አድርጉ ብሎ ያዘዛችሁን ሳትፈጽሙ ቀርታችሁ ወይ እንዳትቀርቡ ብሎ የከለከላችሁን ነገር በመዳፈር ወንጀል የሰራችሁ ባሮቼ ሆይ ላ ተቅነጡ ሚን ረሕመቲላህ ከኔ ረሕመት ከኔ እዝነት በምንም አይነት መልኩ ተስፋን እንዳትቆርጡ ይላል። ይሄን ያህል ዓመት ወንጀል ስሰራ ከረሜ ዛሬ ሲበቃኝ ነው ወይ ወደ አላህ የምመለሰው? እውነት ከዚህ በኋላ ተውበት ባደርግ አላህ ይምረኛል ወይ በማለት በአላህ እዝነት ላይ ምንም ተስፋ እንዳትቆርጡ ይላል። እኔ እንደሆንኩኝ ኢነላህ የግፊሩ الذنوب جميعا ወንጀሎችን በጠቅላላ የምምር ጌታ ነኝ። አላህ የማይምረው ይቅር የማይለው ምንም ኃጢያት የለም። ወለው ካነ الشرك والكفر በአላህ ላይ ማጋራት ሽርክ እንኳን ቢሆን ኩፍር እንኳን ቢሆን ባለቤቱ ተውበት አድርጎ እስከተመለሰ ድረስ አላህ ወንጀልን በጠቅላላ የምምር ጌታ ነኝ። ኢነሁ ሁወ الغفور الرحيم እርሱ መሐሪው ይቅር ባይ አዛኝ አምላክ ነውና አሁንም ምህረትን ጠይቁት። ወአኒቡ ኢላ ረቢኩም ወአስሊሙ ለህ ወደ ጌታችሁ ተጸጽታችሁ ተመለሱ እሱ ለሚያዛችሁ ነገርም ታዛዥ ሁኑ እጅ ስጡ ይላል። من قبل أن يأتيكم العذاب ቅጣቱ ወደ እናንተ ከመምጣቱ በፊት
ثم لا تنصرون ከዛም የማትረዱ ከመሆናችሁ በፊት ሁላችሁም ተውበት አድርጋችሁ ወደ አላህ ተመለሱ ነው የሚለው መመለስ አለብን ወንጀለኛ መሆናችንን አምነን ተቀብለን ይቅርታ መጠየቅ አለብን የምንድነው ተውበት ስናደርግ ብቻ ነው ያለ ተውበት መዳን የለም ወቱቡ ኢለላሂ ጀሚዓን አዩሃ አልሙእሚኑን ለዓለኩም ትፍሊሑን ምእመናን የሆናችሁ በጠቅላላ ሁላችሁም ትድኑ ዘንዳ ወደ አላህ ተውበት አድርጋችሁ በመጸጸት ተመለሱ በተውበት ወደ አላህ መመለስ ያድናል ማለት ነው ተውበት ካላደረግን ኃጢያተኝነታችንን አምነን አላህን ይቅርታ ካልጠየቅን በምንም አይነት መልኩ አንድንም መዳን ያለው ተውበት በማድረግ ብቻ ነውና ማለት ነው መልካም ስራዎች አንዳንድ ወንጀሎችን ሊያስምሩ ይችላሉ ነገር ግን ሙሉ ኃጢያትን ሊደመስስ የሚችለው ግን ተውበትና ኢስቲግፋር ብቻ በተውበትና በኢስቲግፋር ያልተሰረዙ ወንጀሎች ሰደቃችን ሰማይ ጣራ ቢደርስም በፍጹም ሊያስምሩ አይችልም ተውበት ያደረገ ሰው ግን ከልቡ ተጸጽቶ ወደ አላህ የተመለሰ ሰው ግን ወንጀሉ ሰማይ ጣራ ቢደርስም አላህ ይቅር ባይ ጌታ መስዋዕት እስኪያቀርብ ድረስ የሚጠብቅ አይደለም ሐዲሱል ቁድሲ ላይ እንደተናገረው የብነ አደም የአደም ልጅ ሆይ ለው በለገት ذنوبك عنان السماء ወንጀሎችህ ተከምረው ሰማይ ዳመና ጋር ቢደርሱ ይላል ከመሬት ተነስቶ ዳመና አካባቢ ላይ ቢደርሱ ثم استغفرتني ከዛም ወንጀለኛ መሆንህን አምነህ ጌታ አላህ ወይ ማረኝ ብለህ ከጠየቀኝ غفرت لك ولا أبالي ምንም ሳይከብደኝ እዛ ሰማይ ዳመና የደረሰውን ወንጀልህን ሁሉ ይቅር ባልኩህ ነበር ይላል አላህ ስንት አመት ስንት ጊዜ የደጋገምነውን ወንጀል በአንድ ሌሊት ወይም በአንድ የሆነች ሰዓት ተውበት አላህ ይቅር ሊለን ቃል ገብቷል ማለት ነው ከኛ የሚፈልገው ምንድነው የተሰበረ ልብ ብቻ ተውበት ለማድረግ የተለየ ቋንቋ አይጠይቅ አረብኛን ማሐፈዝ አያስፈልገው ተውበት ለማድረግ ስፔሻል የሆነ ቦታ ወይም መስጂድ መሆኑ ወይ የተለየ ወር ረመዳን መምጣቱን አይደለም አላህ የሚፈልገው የተሰበረ ልብን የሚፈልገው ወንጀለኛ መሆኑን ያመነ አላህ ሊቀጣውና ሊቆጣው ከፈለገ ከአላህ ቁጣና ቅጣት የራሱ ረህመት ካልሆነ በስተቀር ማንንም ሊያድነኝ አይችልም በማለት ከሌላ ነገር ተስፋ የቆረጠ ወደ አላህ የከጀለ የተሰበረ ልብ ብቻ ነው አላህ የሚፈልገው ያ ሰው ከልቡ ከተጸጸተ አላህ ይቅር እንዲለው ከሻ የእድሜ ልክ ወንጀሉ በዛች ሌሊት ተውበት በአንድ ጊዜ ይደመሰሳል ምንም ጥርጥር በሌለው ነው ቁም ነገሩ ከልብ ተጸጽተን ወደ አላህ መመለሳችን 99 ነፍስ የገደለውን ሰው ታሪክም ታውቁታላችሁ እንዴት ምህረት እንዳገኘ የ99 ሰው ህይወት አትርፎ አይደለም በመትኩ መልካም ሰርቶ አይደለም የዳን ተውበት በማድረጉ አላህ ይቅር ሊለው ስለፈለገ እሱም ወደ አላህ ለመመለስ ምርጫውን ስለተጠቀመ አንድ ባህታዊ ጃሂል በኢሳ አለይሂ ሰላም መንገድ የነበረን ሰው ፈልጎ እኔ 99 ነፍስ ገድያለሁ فهل من توبه ከዚህ በኋላ ተውበት ባደርግ ጌታዬ ይቅር ይለኛል ይመለስልኛል እንዴ ሲለው ያ ሰው ጃሂል ነበር የሚያውቀው የአንድ ነፍስ ማጥፋት ወንጀል ምን ያህል የከፋ እንደሆነ ስለነበር 99 ነፍስ ማጥፍተህ እንዴት አላህ ይቅር ይላል አይምርህም ማለት ካልማረኝማ አንተስ ምን ተሰራለህ ብሎ ራሱን መቶኛ አደረገ ግን ቀልቡ ላይ አሁንም የሆነች ቅሬታ አለች አላህ ደግሞ ሊታረቀው ፈልጓል ኋላ ላይ ሌላ ዓሊም አመላከቱት ይሄንኑ ጥያቄ ሲያቀርብ قال فمن يحول بينه وبينه በአንተ ተውበትና በአላህ ምህረት መካከል ማን ነው መጋረጃ የሚሆነው አንተ ትክክለኛ ተውበት አድርግ አላህ ይምራሃል ማንንም እንዳይምርህ ሊከላከል የሚችል አቃቤ ህግ ወይ ተከራካሪ የለም ማለት ነገር ግን አለ ተውበት ካረክ በኋላ ቀሪ ህይወትህን መልካም ስራ ሰርተ መኖር ስላለብህ ወንጀል የሰራህበትን ሀገር ለቀ እዚህ ቦታ ላይ መልካም ሰዎች አሉ ቀሪ ህይወትህን ከነሱ ጋር አሳልፋል ሰውየው ትክክለኛ ተውበት አድርጎ ወደ መልካም ሰዎች ሀገር ለመሄድ ጉዞን ጀመረ መሃል መንገድ ላይ ሲደርስ አጀሉ ይደርስና ሩሁ ይወጣል ይሞታል መላእክቱ الرحማንና መላእክቱ العذاب የጀነትና የጀሃነም መላእክት ሁለቱ ይመጡና በሰውየው ሩህ ይከራከራሉ የጀሃነም መልእክተኛው ይሄ ሰው እድሜ ልኩን ምንም መልካም ስራ አልሰራም ስለዚህ በሰራው ወንጀል ምክንያት የሚገባው ቅጣት ነው ሲል የጀነቱ መልአክ ደግሞ ለሰራው ወንጀል ሁሉ ተውበት አድርጓል የጌታውን ምህረት አግኝቷል ጀነት ነው የሚሄደው
ሲጨቃጨቁ አላህ ሶስተኛን መልአክ በሰው አምሳል ላከላቸው ይህ መልአክ ምን አላቸው ሰውየው ወንጀል የሰራበትን ሀገር ለቆ ወደ መልካም ሰዎች አገር ለመሄድ መንጉዞ እንደጀመረ አይደል የሞተው ርቀቱን ለኩት አላቸው ገና ግማሽ ካልደረሰ ከወንጀለኞች ሀገር ካራቀ በዛው ጀሃነም ይገባል ካልሆነ ከግማሽ አልፎ ወደ እነሱ ከተጠጋ ጀነት ይገባል አላቸው ሲለኩት ሰውየው የሞተው መሃል ሴንተር ላይ ነበር ግን ኢንማ አምሩሁ በይነ الካፊ ወኑን ተዛዙሁን በማለት የሚፈጸም ጌታ አላህ ምድርን ምናላት አንድ ስንዝር ወደ መልካም ሰዎች ሀገር ቅረብ ያላት ሲለካ ቀርቦ ተገኘ በዛው ጀነት ገባ ይሄን መቶ ነፍስ ገዳይ ምንድነው ለጀነት ይዳረገው ሲባል ከልቡ ተጸጽቶ ወደ አላህ መመለሱ የሟቾችን ዕዳ አላህ ይከፍልለታል ማለት ነው የነሱ እንደማቸው የአላህን ህግ መተላለፉ ወንጀል መስራቱን ግን አላህ ይቅር ብሎታል ለምን ሐቁ ያአላህ ነው በኔ ሐቅ የፈለኩትን ይቅር ማለት ይችላል የሟቾችን የደም ካሳ ግን አላህ ካሳውን ሊከፍልለት ነው ማለት ነው ተውበት ማድረግ ደረጃው ይሄን ያህል ነው ማለት ነው ስለዚህ እኛም ከልባችን ተጸጽተን ተውበት ለማድረግ መወሰን አለብን አላህ ሁሌም መሐሪ ነገር ግን ሞት መቼ እንደሚመጣ እናውቅ ድንገት አጀላችን ቢደርስ አጀል በደረሰበት ሰዓት ደግሞ فإذا جاء أجلهم لا يستأخرون ساعة ولا يستقدمون دقيقة من سكوند ودفيت مكفات ميلم ما ساترم ميلم بأجل سلونا من نوسدو يا أجل مچين دمي متى سلام ما يتاوق كلهم توبة ما درج مچال الله 24 ساعة توبة برو كفتنا رسول عليه الصلاة والسلام إن الله يبسط يده بالليل ليتوب مسيء النهار الله يكن تساساچوچن ሊመራቸው በሌሊት ተነስተው ጥፋተኛ መሆናቸውን አውቀው ወደ አላህ ከተመለሱ ይቅር ሊላቸው በሌሊት የራህመት እጁን ይዘረጋል ويبسط يده بالنهار በቀንም የራህመት እጁን ይዘረጋል ليتوب مسيء الليل የሌሊት ተሳሳቾችን ሊመራቸው በሌሊት ወንጀል ሲሰሩ ያደሩ ሰዎች በቀኑ ክፍለ ጊዜ ጥፋተኛ መሆናቸውን አምነው ወደ አላህ ከተመለሱ አላህ ይቅር ሊላቸው በቀንም በሌሊትም የራህመት እጁን እንደዘረጋ ነው ይሄን የሚያደርገው ደግሞ እስከመቼ ነው حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ ከምዕራብ በኩል እስክትወጣ ድረስ ቂያማ እስኪቆም ማለት አጠቃላይ የባሮች የተውበት በር ፀሐይ ከምዕራብ በኩል ብቅ ካላለች አይዘጋ ከምዕራብ በኩል ብቅ ያለች ጊዜ ግን የተውበት በር ይዘጋል ለምን ሰዎች ምልክቱን አይተዋል ከዚህ በኋላ ቂያማ ጥቂት ጊዜ እንጂ ሌላ እንዳልቀራት ያረጋግጣሉ እሷን ካዩ በኋላ ተውበት አድርገናል ማለት አይሰራ መጀመሪያ ተውበት ያደረጉ በኢማናቸው መልካም ስራ ላይ ለሆኑ ሰዎች እንጂ ሳያምኑ የነበሩ ሰዎች ምልክትን አይተው ቢያምኑ አይጠቅማቸው ምክንያቱም ፊርዓውንም ተውበት አድርጓል በመጨረሻ ህይወቱ ሰልሟል ሸሃዳ ይዟል ግን የማይጠቅምበት ሰዓት ላይ ነበር የሆነ ሙሳና ሰራዊቱን ያባረረ ሜዲትራኒያን ባህር ላይ እንደደረሱ አላህ ባህሩን 12 ቦታ ከፍሎ ሙሳና ተከታዮቹን ካሻገረ በኋላ ፊርዓውንና ሰራዊቱም ገቡ እነሱም ገቡ ከኋላ ያሉት ተቅልለው ሲገቡ فلما ادركه الغرق الى الله ባህሩን ወደ ነበረበት ሲመልሰው ፊርዓውንም መስጠም ገጠመው በባህሩ መስጠም የገጠመው ጊዜ قال آمنت አምኛለሁ أنه لا إله إلا الذي آمنت به بنو إسرائيل بنو إسرائيلوش ባመኑበት ከሱጭ ሌላ አምላክ በሌለው በአንዱ ጌታ በአላህ አምኛለሁ وأنا من المسلمين أنيم كمسلموች ነኝ ብሎ ሻሃዳ ሰጠ ጌታችን ግን ምን አለው الآن አሁን ነው ወይ ምልክቶቹን ካየ ተመልሰው ወደ ዱንያ መምጣት እንደማትችል ካረጋገጥክ በኋላ ነው ወይ وقد عصيت قبل ከዚህ በፊት ስታምስ ከርመ وكنت من المفسدين ምድርን በወንጀል ከሚያበላሹ ሰዎች ሆነ አሁን ተአምሩን ካየ በኋላ አይሆንም በሩ ተዘግቷል ለኛም በነፍስ ወከፍ የተውበት በሩ መቼ ነው ጣረ ሞት ውስጥ ከመግባታችን በፊት ሐዲስ ላይ እንደተነገረው ان الله يقبل توبه العبد ما لم يغرر الله የባሮቹን ተውበት ጣረ ሞት ውስጥ እስካልገቡ ድረስ ይቀበላል ግን መቼ ነው ይሄ ነገር የሚመጣው አናውቅም ስለዚህ ወጣትነታችን እንዳያታለለ አሁን ወጣት ነኝ በደንብ ተጫውቼ ዘልዬ መጨረሻ ላይ በስተርጅና እድሜ ላይ ስደርስ ወደ አላህ ተውበት አደርጋለሁ እመለሳለሁ
አላህ ገፉሩር ረሂም ነው ልንል እንችላለን ትክክል አላህ ገፉሩር ረሂም ነው ምንም ክርክር አያስፈልገውም ዛሬ የሚምረን ጌታ ነገም ከነጎዳም ብንጠይቀው ይምረናል ለምን ትላንት አልጠየቃችሁኝም ነበር የሚል ጌታ የለንም ግን ትልቁ መጣ ምን ያጠራጠረን ምንድነው ዛሬን እንዳየነው ነገን ለማየታችን ምን የተጨበጠ ነገር አለን አይታወቅም ጠዋት ላይ በጤና ስላነጋን በጤና እናመሻለን ማለት አይደለም አላህ ወፍቆልን በሰላም ስላመሸን በሰላም እናድራለን ማለት አይደለም እያንዳንዱን ደቂቃ የምንተነፍሰው በተስፋ ነው ምንም ዋስትና የለም የተጨበጠ የሆነ ነገር ይበቃችኋል ከዚህ በኋላ ዱንያ ላይ መኖራችሁን አልፈልግም ቢል አላህ መግሪብ እንደሰገድነው ኢሻ ላይ ግን ጀናዛ ሆነን ሊሰገድብን ይችላል ውሳኔው ከላይ ከመጣ ማምለጥ አይቻልም የግድ ለመሞት ማርጀት ሸርጥ አይደለም በበሽታ መሰቃየት ወይ የመኪና አደጋ መድረስ መስፈርት አይደለም ሰዓቲቷ ከደረሰች እየሳቅን እንሞታለን ልክ እንደ ካሜሩን ኳስ ተጫዋች ማርክ ቢቢፎይ ጎል አግብቶ ስቆ እንደሞተው ሙቱ ከተባለ እኛም እየሳቅን ልንሞት እንችላለን አይታወቅም ለዚህ ነው ለተውበት መቸኮል ያስፈልገው እንጂ ዛሬ ተውበት ካላረክ በስተርጅና እድሜ አላህ አይቀበልህም ስለተባለ አይደለም ጌታችን ተቀባይ ነው ሁሌ ግን መቼ ነው የምንሞተው አናውቀው ስለዚህ ተውበት ዛሬ ለማድረግ መወሰን መቻል አለብን ምንም የሚከብድ ነገር የለም ዛሬ ወይ ልብሴን ልጠብ ወይ ገላዬን ልታጠብ ወይ ሌላ ነገር የሚባል ነገር የለም አላህ ልብ ነው የፈለገው ሰው የትም ቦታ ሆኖ ኢስቲግፋር ማድረግ ይችላል ለምን መኪና እየነዳ ክፍለ ሀገር መስመር ላይ እየወጣ ለምን ሃይዌይ ላይ አይሆንም እንደው ምናልባት ተገልጬ በሞትስ ይሄ የመንገድ ጉዞ የዛሬ መጨረሻ የሚሆንስ እንደው ቢያንስ ከጌታዬ ልታረቅ ብሎ አንድ የቀኝ ጥግ ይዞ የተወሰነ ደቂቃ ወንጀሉን አስታውሶ ሙሉ ኃጢያቱን አላህ ይምረው ዘንድ አላህን ይቅርታ ቢጠይቅስ ከአጀሉም ጋር ቢጋጠምና ከዛ በኋላ በዚሁ መኪና አደጋ ቢሞት የሰውየው ደስታ ምን ያህል ነበር የሚሆነው ተውበት ባላደርግ ኖሮ ብሎስ እንዴት ነበር የሚቆጨው ድርጊቱን ቢያስበው ስለዚህ ሁላችንም ኢስቲግፋር እናድርግ ኢስቲግፋር ለማድረግ ከልብ መጸጸት ብቻ ነውና የሚጠይቀው የግድ አረብኛ ማወቅ አያስፈልግም አስተግፊሩላህ የሚለውን ወይንም ደግሞ ተውባ የሚለውን ቃል ስላልተረዳ ጌታ አይምረህም አይባልም አንደበት የሌላቸው ስንት ዲዳዎች አሉ አላህ ከነሱ ጋር በምንድነው ታራ የሚነጋገረው በልባቸው አይደለም ስለዚህ አሁንም እንመን ወንጀለኛ ነን ዛሬ ነስር ያጣነው ኡማው እንደ የተበታተነው ከአላህ መስመር ስለራቅን ወንጀለኛ ስለሆነ ለዱንያ የምንሰጠውን ያክል ለዲናችን ቦታ አንሰጠው ዛሬ የሚያሳስበን የሚያስጨንቀን ስለምንበላው ስለምንጠጣው ነው እሱ መለታዊ እኮ አይደለም ከአመታት በኋላ ስለሚሆነው ነገር ነው ዛሬ የምንጨነቀው አካውንቱ ላይ ሺህ የገባ ሰው መቼ ነው ወደ ሚሊዮን የሚሻገረው በማለት የሱ ጭንቀቱ ስለ 60 ነው ሚሊዮን ብር ያለው አላህ የወፈቀው ቢሊዮን የሚገባበት ጊዜ ነው የሚያስጨንቀው ቪላ ቤት ያለው ጂ ፕላስ አድርጎ ወደ ላይ የሚገነባበት ታክሲና አውቶቡስ የሚጋፋ የነበረው ነገ መኪና እየቀያየረ የሚነዳበት ጊዜ ከዚህ ክራይ ቤት ወጥቼ የግል መሬትና ይዞታ የሚኖረኝ መቼ ነው ሰው የሚጨነቀው የዱንያ ጭንቀት ላይ ነው ዛሬ ነገር ግን አስባቦቹ ተማልተውለት ሀብቱም መጥቶለት ቤቱም መኪናውም ሳይሰራ ግን ወደ ቀብር የሚገባ ስንት ይኖራል ያ ሁሉ የተሰበሰበው ገንዘብ ለወራሽ ይሆናል አኺራ ላይ ግን ምን ያህል ካፒታል ወስጃለሁ እስከ ዛሬ ከሰራሁት ወንጀል በተውበትና በኢስቲግፋር እንዲሁ በሰደቃ ምን ያህሉን አጥፍቻለሁ ብሎ ግን እንደው አላህ የወፈቀው ካልሆነ መስተቀር ማን ነው የሚጨነቀው በአሁኑ ሰዓት ራሱ አስታውሶ ባነጋ ባመሸ ቁጥር አኺራን እያስታወሰ ማን ነው ተውበት ኢስቲግፋር የሚያደርገው ረጅም ደቂቃ እኮ አይጠይቅ ዛሬ ግን አርሴናልና ማንቸስተር ካለው ግን ገና ኳስ ከመጀመሩ በፊት ቀድሞ ነው የሚገባው አወለ ሰፍ እንዳያመልጠው አጀራለው ተብሏል እንዴ አልተጀመረም እንደውም ሙራጃው ላይ ያረጋል እስኪጀመር የባለፈው ጨዋታ ምን ነበር ማን ነው ያሸነፈው ዛሬ በጉዳት ማይሰለፈው አዲስ የሚመጣው ከባለፈው አንፃር ዛሬ በማን ሜዳ ነው ስንት ጎል ነው የሚገባው እንዴት ነው ገና ከመጀመሩ በፊት ከጓደኞቹ ጋር ሙራጃ ያደርጋል ሐቅ ነው 90 ደቂቃው ተጀምሮ ሲያልቅም ደግሞ የለም በስሜት ሳያውቀው ነው ያልቀው ግን ምንም ያገኘው ፋይዳ የለም ከ90 ደቂቃ በኋላ እሱ የሚደግፈው ቡድን ምናልባት ተሸንፎ ከሆነ እየተሰደበ ወያላ እየተባለ ይወጣል እራት ተናዶም ላይ በላይ ይችላል ለቤት ገብቶ ለምን ክለቡ ምን ሆኗል ተሸንፏል ግን 9 ደቂቃ 90 ደቂቃ ለስሜት ተሰጣው ቤት እንደገባህ ክላስ ገብተ 9 ደቂቃ ለአላህ እስቲ ስጥና ነፍሴ ሆይ እስቲ ተውበት አድርግ ኢስቲግፋር አድርግ ብሎ ማን ነው ራሱ ምናልባት ዛሬ የመጨረሻ ይሆናል ብሎ ለኳሱ ጊዜ 1 ሰዓት ተኩል ምንም ያልመሰለን ለተውበት ጊዜ ግን 10 ደቂቃ ለመስጠት ከከበደን እንዲከብደን ያደረገው ወንጀላችን ነው ይላል ምንም አይደለም
ወንጀላችን ተጭኖናል ማለት ነው አለበዛ ከአላህ ጋር 9-10 ደቂቃ ለመነጋገር ለምን ከበደን ብዙም ጥቅም ለሌለው ለኳስ ይሄን ያህል ስሜታዊ ከሆነ የሁላችንም ባህሪ ነው ገና ሳይጀመር 10 ያደል እንደምናየው ሊስቱን ማታ ስንሳል ላይ እንደሆነ በየሰዓቱ አይደል ምንመለከተው እንዳያልፈን ደቂቃውን እየተቆጣጠረ ግን ለአኺራ ለነፍስያችን ጉዳይ እኛ የአኺራ ሰዎች ነን እዚህ ዱንያ ላይ እኮ ሀብታሙም ደሃውም ጤነኛውም በሽተኛውም ወንዱም ሴቱም በሰላም የሚኖረውም በረብሻ ያለውም አንድ ቀን እኮ በሞት ይገላገላል አይቀርም ግን አኺራን በምንድን ነው የምንገላገለው የአኺራ ሰዎች ከሆነ ጉዞ ወደዛ ከሆነ አላማና ግባችን ጀነት መግባት አላህን በጀነት ማየት ከሆነ ጌታችን እንዳስቀመጠው የመጀመሪያው መስፈርት ዱንያን ከኃጢአት የነጻን ሆነን መልቀቅ ምክንያቱም ዋጋ አለው አላህ ያስከፍላል ወይ ቀብር ላይ ነው የሚያስከፍለው ካልሆነ አኺራ በጀሃነም ነው የሚያስከፍለው የቀብር ቅጣቱ ማያጸዳን ከሆነ ወንጀላችን ከዛ በላይ ከሆነ አኺራ ላይ ነው ያስቀጣል የአኺራውን ደግሞ በምንም መልኩ አንችለውም የታወቀ ነገር ነው hatta ሌላው ይቅርና ረሱላህ ሰለላሁ ዐለይሂ ወሰለም የናንተ የዱንያችሁ እሳት አኺራ ላይ ካለው ጀሃነም አንፃር ከ71 እጁ ነው ያሉት የጀሃነሙ እሳት 70 እጥፍ ነው የሚያቃጥለው የተባለው ማን ነው ዱንያ ላይ ያለውን እሳት መግባትስ የሚፈልገው ሻወርስ እንገባ ሙቅ የሆነ ጊዜ እናውቃለን ገና ሲነካን ዘለን እንዴት እንደምንወጣ ስለዚህ አሁንም እንድንድን ከተፈለገ አላህ ሚሊዮን ክፈሉ አላለም ህይወታችሁን ክፈሉ አላለም ከልብ ተጸጽታችሁ ወደኔ ተመለሱ እንድምራችሁ የምትፈልጉ ከሆነ ተውበት አድርጉ ወንጀለኛ መሆናችሁን እመኑ ያ ረቢ ማረን ብላችሁ ወደኔ አልቅሱ ያለው ግን ለምን ከበደ ገንዘብ ካልጠየቀ ጉልበት ማፍሰስ ካልጠየቀ የተራዘመ ወቅት የማይጠይቅ ከሆነ ልዩ ቋንቋ ልዩ ቦታ መስጊድ አልሐረም ወይ መዲና ሂዱ አልተባለም ለምን መኪናው ስለምን ሱቁ ላይ አትሆንም የሚፈልገው አላህ ያንን ልብ ከሆነ ምንድነው የከለከለን እሺ ተውበት ለማድረግ ወይስ ንጹህ ነን የጀነት ካርድ አግኝተናል ተቀብለናል ሸይጣን ያያዘናጋል ነው ነፍስያ ያጣለለችን ነው ስለዚህ አላህ አሁንም እንዲምረን ከነፍስያ ጀምሮ እንመለስ አላህ ይቅር ይበለን ጌታችን አላህ የሚታረቀን በዚህ መንገድ ነው ረሱል አለይሂ ሰላቱ ወሰለም በአንድ ሐዲሳቸው ምን ይላሉ من لزم الاستغفار ይላሉ አላህ ለወፈቀው ለምላስ ቀላል ነው በአእምሮም ሲታሰብ ሲምፕል ነው ግን ተግባሩ ይከብዳል استغفارን እለታዊ ስራው ያደረገ ሰው በየጊዜው አላህና አኺራን ባስታወሰ ቁጥር አስተግፊሩላህ እያለ ወንጀሉን ያስታወሰ በልቡ በምላሱ استغفارን ቋሚ ስራው ያደረገ ሰው ምን ያገኛል جعل الله له من كل هم فرجا ካሳሰበው ነገር ሁሉ አላህ መፍትሄን ያቀርብለታል ومن كل ضيق مخرجا በጠበበበት ነገራት ሁሉ መውጫ ቀዳዳን አላህ ያበጅለታል ورزقه من حيث لا يحتسب ካላሰበው ካልጠበቀው ስፍራ ሲሳይን ሁሉ ይሰጠዋል ዛሬ ተወዷል ምንለው ኑሮ አይደለም እንዴ እያስጨነቀን ያለው ጭራሽ ሐላል ሐራሙ ተደባልቆብን ብቻ ከየትም እንምጣ ብለን የምናግበሰብሰው ትላንት የተከበረው የሙስሊም ስም ዛሬ ሌባ ነው አታላይ ነው ተብሎ የጠፋው በዚሁ በዱንያ አይደለም ግን ሳናታልል استغفارን እለታዊ ስራ ብናረግ ነው ረሱል አለይሂ ሰላቱ ወሰለም እንዳሉን ሪስቁም ካልታሰበ በር ይመጣል እሳቸው ይዋሻሉ እንዴ ለምን ታራ ካልዋሹ ለምን استغفار አናረግም ለምን አታላዮች ሆነ ለምን ጊዜ ያለፈበትን ማህተም እያስመጣን ፎርጂድ የሆነ ነገር ለምን እንሸጣለን ነጋዴዎች ታራ ወይኛ ራሳችን ሙሸታም ነው በአላህ ረዛቅነት አላመንንም ነው ወይ ሐዲሱን አልተቀበልንም ነው ካልሆነ ለምንድን ነው ሰው በኑሮ ለምን ይጨነቃል አንድ አቢድ ከሰለፍ ሊቃውንቶች ተጠየቀ ኑሮ በጣም ተወደደ እህልም እንደዚሁም እለታዊ መገባበያዎች ዋጋቸው ናረ ምንድነው መፍትሄው ሲሏቸው እኔ ምን አገባኝ አሉ ሌላው ይቅርና ሐበቱ ሸዒር አንድ የገብስ ፍሬ 1000 ዲናር ነው የሚሸጠው ቢባል ጉዳይ አይደለም ምን ነው ይሉታል علي أن أعبده كما أمرني وعليه أن يرزقني كما وعدني أنا انداززኝ እሱን ማምለክ እሱን መገዛት ነው የኔ ቤት ስራ እሱ ደግሞ ረዝቃለሁ የፈጠርኩት ላበላህ ነው ብሎ ቃል እንደገባልኝ ኑሮም በረከሰ ጊዜ የረዘቀኝ በተወደደም ጊዜ እሱ ነው ቃል የገባው ሊያበላኝ ምን አገባኝ የኑሮ መወደድና እኔ አለ ተወደደም አልተወደደም የሚችለኝ ጌታ አለ እኔ ግን የተሰጠኝን የቤት ስራ መስራት ነው ከኔ የሚጠበቀው ነው
ኑሮ ቢወደድ በአላህ ላይ አይወደድም እኛ ግን ዒባዳችንን አጉድለናል ኑሮ በሚወደድበት ሰዓት በቤታችን ትላንት የገባው ሪስክ ካልገባ መጀመሪያ መጠየቅ ያለብን የንግድ ሲስተሙን መቀየር አይደለም ከጌታችን በኩል የከፈትነው ክፍተት አለ ወይ ትላንት በጥሩ ጸባዩ መታቀው ትላንት አስሬ የደወለ ናንዝናና ሲልህ የነበረው ወዳጅ ዛሬ ሳይደውልልህ ቢቀር መጀመሪያ የምትጠረጠረው ምን አስከፍቸው ይሆን ነው አይደለም እንዴ አው ተጠይቀዋለህ ትላንት የነበረው ጸባዩን ዛሬ ካጣህበት ምን አስቆጥቸው ነው የሆነ ነገር ሳልበድለው አልቀርም ነው ትላንት የረዘቀን አላህ ዛሬ ሪስክ ቤታችን ከሌለ ምን የሰራነው ወንጀል አለ የሆነ ክፍተት ፈጥረናል ማለት ነው ብሎ ሰው ወደ አላህ ነው መመለስ ያለበት አላህ ቃል ገብቷል ወማ ሚን ዳበቲን ፊል አርዲ ኢላ ዐላ አላህ ሪዝቁሃ ያለው መሬት ላይ የምትንቀሳቀስ አንዲትም ሕያው ፍጥረት የለችም ሲሳይዋ በኔ ላይ ተመድቦ እኔ ኃላፊነቱን ወስጄ የማበላት ቢሆን እንጂ ጌታ አላህ ከወሰደው ኃላፊነት ምንም ያጎደለው ነገር የለም እየረዘቀን እኛ ግን ከተጣለብን ኃላፊነት ምን ያህሉን ፈጽመናል ይሄ አቢድ እንዳለው እውነት ግዳጃችንን ፈጽመናል ዛሬ ስራ የለም በኮሮና ሰበብ ተቀዛቅዟል እንዲህ እየተባለ አጉል ምክንያቶች ይሰጣሉ ከኮሮና በላይ ግን ትልቁ ለኮሮና መምጣት ለኑሮም መወደድ ምክንያቱ የኛ ከአላህ መራቅ ሌላ ምንም አይደለም ወንጀላችን ማን ነው ዛሬ አመታዊ ዘካውን ጠብቆ ባግባቡ ግዳጄ ነው ሰው ባያየኝ የገንዘቡ ጌታ አላህ ያየኛል ብሎ የሚያወጣው ማን ነው ካለው ሰደቃ ለድሆች የሚሰጠው በኸይር ስራ የሚተባበረው ማን ነው ጥቂቶች ናቸው ብዙዎቻችን ይሄን ግዳጅ አንወጣው ግን አላህ እንዲሰጠን ተመልሰን እንፈልጋለን አላህ እንዲሰጠን መስጠት አለብን ወንጀላችን ስለበዛ አሁንም ወንድሞቼ ወደ አላህ እንመለስ ተውበት እናድርግ የተውበት የእስትግፋር ጥቅሙ ሲሳይንም ጭምር ያመጣል እንደውም ሌላው ይቅርና በልጅ መሃንነት በልጅ ጦት የተፈተኑትም እስትግፋር መፍትሄ እንደሆነ አባታችን ኑህ አለይሂ ሰላም ይናገራል ለህዝቦቹ ሲያስተምራቸው በስሙ በተሰየመው ሱረቱ ኑህ ላይ ወቁልቱ استغفروا ربكم ጌታችሁን አላህን ምህረት ጠይቁት አልኳቸው ምክንያቱም ኢነሁ ካነ ገፋራ እሱ ምህረተ ሰፊ ማሪ አምላክ ነው ይምራችኋል አለ መማር ብቻም አይደለም يرسل السماء عليكم مدرارا ዝናብን ከበላያችሁ በእናንተ ላይ የተንጓጓ ሆኖ ያወርድላችኋል استغفار መታበዙ ከሆነ እስቲስቃ ባይሰገድ እንኳን በእስትግፋሩ ሰበብ አላህ ዝናብን ያመጣል ويمددكم بأموال على ሶስተኛው ጥቅም ንብረትን አላህ ይጨምርላችኋል አለ ገንዘብን ሀብትን استغفار ካረጋችሁ አራተኛ ወበኒ ልጆችንም ይሰጣችኋል የእስትግፋር ውጤት ويجعل لكم جنات ويجعل لكم أنهارا አትክልታማ ስፍራዎችን እንደዚሁም ከበታቻችሁ የሚፈሱ ፈሳሽ ወንዞችን አላህ ያደርግላችኋል በማለት ለህዝቦቹ ተናግሯል ይሄ ቁርአን አንቀጽ ለኑህ ህዝቦች እንደሚሰራው ለኛም የሚሰራ ነው ማለት ነው መልእክቱ استغفار የሚያደርግ ሰው ወንጀሉ ይማራል ብቻ ሳይሆን ኑሮው ይቃናል ግን ዛሬኛ በኑሯችን ብዙም ደስተኛ አይደለም እንደው አንዳንድ ጊዜ ሸክም የሚለቀን ሰላታችንን ሰግደን ግዳጁን ተወተን ወጣ ባልን ጊዜ ነው አልহামዱሊላህ እንላለን ብዙም ግን ደስታ የለንም በህይወታችን ለምንድን ነው ማንደሰተው በዒባዳችን ደስተኞች አይደለም hatta ዒባዳውን ራሱ የምናየው የሆነ እንደተጫነብን ግዳጅ እንጂ ከጌታችን ጋር ያምልኮ ቀጠሮ ኖረን በዒባዳው ደስተኛ ሆነን ለሱ አምልኮ በማቅረባችን ደስተኝነት ስሜት ስለሚሰማን አይደለም ምክንያቱም ብዙ ሰው ለምንድን ነው የማትሰግደው ቢባል ባለመስገዴ አጅር አጣለው ከጌታዬ ይሄን ያህል እንትን ይጠፋብኛል ሳይሆን እሳት ገባለሁ አሉ አንድ ጎኑን ብቻ ነው የሚያየው ግዳጁን ባለመወጣቱ የሚጠብቀውን ቅጣት እንጂ ግዳጁን በማግኘቱ የሚያገኘውን ፕሮፊት ትርፉን ስለማያሰላው በዒባዳው ደስተኛ አይሆንም በቃ ላይ ያለን እዳ ለማቅለል ሲል ብቻ ግዳጁን ይወጣል ማለት ግን ደስተኛ ሆኖ ሰዓቱን እየተጠባበቀ አሁን ከጌታዬ ጋር ቀጠሮዬ ደርሷል እያለ እንደ ቁም ነገር ቢይዘው ግን እሳት ትዛይ ነው ህይወቱ ደስተኛ ነው የሚሆነው رابعة العدوية رضي الله عنها በትክክል እውነት እሷ ከተናገረች እሷ ብላለች ተብሎ ስለሚነገር ነው እኔ አላህን የምገዛው ትላለች ጀነቱን ከጅያ አይደለም ትላለች ጀሃነሙን ፈርቻ አይደለም ጀነቱን መከጀል ጀሃነምን መፍራት አያስፈልግም ማለት አይደለም
ሁሌም ኸውፍና ረጃእ መኖር አለባቸው ከአላህ ታላቅነት ከግርማ ሞገሱ ከቅጣቱ ታላቅነት አንፃር ትእዛዙን ባንፈጽም ልንፈራው ግድ ነው ትእዛዙን ከፈጸምን ተስፋ ሊኖረን ረጃእ ልናደርግ ግድ ነው የመጨረሻ ግቤ ግን ምንድነው ያለችው እሳቱን ፈርቼ ወይ ጀነቱን ከጅዬ ሳይሆን አላህነቱን ራሱን ፈልጌው ነው ለአላህነቱ ብቻ ሊመለክ ይገባዋል ጀነቱን አልሰጥሽም ቢለኝ እሳት ከተሻለው ቢለኝ እንኳን እሱን ከመገዛት ወደ ኋላ አልልም ለምን አላህ በመሆኑ ብቻ ዒባዳ ይገባዋል አለበዛ ጀነቱን ብቻ ከሆነ መፈልገው ስግብግብ ልሆን ነው አለች ግልጽ ነው ለማለት የተፈለገው ዒባዳችንም ደስተኛ እንዲያረጋን እየወደድ ነው መሆን አለበት ለአላህ በመስገዳችን ለአላህ እንድንሰድ በመመረጣችን ደስተኛ መሆን መቻል አለብን አልহামዱሊላህ ነው የምንለው ምክንያቱም አላህ ይሄንን ለኛ በመዋሉ ነገ የምናገኘው ስጦታ ስናስበው ልዩ ነገር ስለሆነ ማለት ነው እና አሁንም በድጋሚ ተውበት እናድርግ ወደ አላህ እንመለስ ወንጀሎቻችንን ያያስብን ከዚህ በፊት ተሰራናቸውን አንድ በአንድም በጥቅልም ያ ረቢ ለነዚህ ወንጀሎቼ እባክህ ማረን እንበል አንድ ሐዲስ ላይ ረሱል አለይሂ ሰላቱ ወሰለም በቀን ሁለት ጊዜ እነዚህን ኢስቲግፋር የተጠቀመ ሰው ጀነት ከመግባት ውጪ ሌላ ምንም አማራጭ የለውም ነው በሌላ ሐዲስ ደግሞ ስለ አንዱ ኢስቲግፋር ሲናገሩ ይሄን ኢስቲግፋር የተጠቀመ ሰው ጦር ሜዳ ላይ ሙስሊሞች ከካፊሮች ጋር ፊት ለፊት እንኳን ተገናኝተው እነሱን ወደ ጀርባ ለጠላት አጋልጦ ወደ ጀርባ ቢሸሽ እንኳን ይሄን ኢስቲግፋር እስካረገ ድረስ አላህ ይመረዋል የኢስቲግፋሩን ደረጃ ለመግለጽ ሙስሊምን ለጠላት አጋልጦ ወደ ኋላ መሸሽ ከሰባቱ ከባድ ወንጀሎች አንዱ ነው ያንም ያህል ወንጀል እንኳን ቢሰራ ይሄን ኢስቲግፋር በማለቱ አላህ ይቅር ይለዋል ማለት ነው የትኛው ኢስቲግፋር ሲባል አስተግፊሩላህ አልዓዚም الذي لا اله الا هو الحي القيوم واتوب اليه ይሄንን ኢስቲግፋር ያለ ሰው አላህ ኃጢያቱን ይምራዋል ወለው ፈረ من الزحف ከፍጥጫ ቀን እንኳን ጀርባ ሰጥቶ ቢሸሻል አስተግፊሩላህ العظيم الذي لا اله الا هو الحي القيوم واتوب اليه በጠዋት በማታ ደግሞ የትኛው ነው ቀደም ያልነው ሰይዱል ኢስቲግፋር اللهم انت ربي لا اله الا انت خلقتني وانا عبدك وانا على عهدك ووعدك ما استطعت اعوذ بك من شر ما صنعت ابوء لك بنعمتك علي وابوء بذنبي فاغفر لي فانه لا يغفر الذنوب الا انت ወንጀለኛ መሆኔን አምኛለሁ ወንጀልን ማረኝ ወንጀልን ካንተ ውጪ የሚምር ማንንም የለም ይበላል فمن قالها من النهار موقنا بها በቀኑ ክፍለ ጊዜ በሷ እርግጠኛ ሆኖ እቺን ኢስቲግፋር ያረገ ሰው فمات من يومه በዛው ዕለት ከመምሻቱ በፊት قبل ان يمسي ሳያመሽ ቢሞት فهو من اهل الجنه የጀነት ሰው ነው ومن قالها من الليل በሌሊቱ በምሽት ክፍል ደግሞ ያለ ከዓስር በኋላ ማለት ነው ከፈጅር እስከ ዓስር የቀኑ ክፍል ነው ከዓስር እስከ ፈጅር ያለው ደግሞ የማታው ክፍል ነው በምሽቱ ክፍል ያለ እርግጠኛ ሆኖ فمات من يومه قبل ان يمسي قبل ان يصبح كمان ጋቱ በፊት ደግሞ ከሞተ ይሄ ሰው የጀነት ጠዋትና ማታ በቀን ሁለት ጊዜ የሚል ሰው የት ይገባል ጀነት እንዲቀላልነች እንዲሄድና ሸይጣን ይመጣና በቃ ሁለት ያልክ ጀነት ልትገባ ነው አላህ ካደረው ለምን እናካብደዋለን እኛ ምን ጨነቀን ሐዲሱ መጀመሪያ ሰሂህ ነው አይደለም ማጣራት ነው ሰሂህ ሆኖ ከተገኘ ሁለተኛው ስራ ሰሪህ ነው ወይስ አይደለም መልእክቱ ግልጽ ነው ደላላነቱ ከዚህ ውጭ ሌላ ትርጉም አለው ካልሆነ ልንሳሳት ነው የለውም ይሄው ነው ከተባለስ ቀጣዩ ስራ ስራው ላይ መገኘት ሁለት ጊዜ ስላልኩኝ ብቻ ጀነት እንዲበቀላል ይገኛል አላህ ካቀለለው ለምንኛ እናካብደዋለን ኢተቁን ናረ ወለው ቢሽቂ ተምር አላሉም ለረሱል ሰለላሁ ዐለይሂ ወሰለም የአንድ ተምርን ክፋይ በአላህ መንገድ በመለገስ ከእሳት ለመዳን ሞክሩ ይላል እንዴት ከጀሃነም እሳት አንድ ተምር ፍሬ እንዴት ያድነናል ምን ማለት ነው ግን የተፈለገው ምንድነው አንተ ከልብህ አምነህ አላህ ይቀበለኝ ብለህ ከአላህ ያለውን ረጃ አሳድገህ አንድ ፍሬም ብትሰጥ አላህ ይቅር በለ ካለ ማን ጣልቃ ይገባል የሚጠበቀው ማመን መስራት ብቻ ነው ስለ መስጂድ መስራት ሲናገሩ ሰለላሁ ዐለይሂ ወሰለም من بنى لله مسجدا ولو كمفحص قطعه الله የሚመለክበትን ቤት መስጂድን እርግብን ቁላሏን ስታሳርፍ የምትጭራውን የመሬት ክፍል የሚያክል
ቦታ ላይ እንኳን አስተዋጽኦ ያደረገ ሰው አለ አንድ ማዕዘን የሚቆምበትን ቦታ እንደው ለመስጂዱ አንዱ ማዕዘን አንተ ነው የሰራው እንበል ያችን ቦታ እንኳን የምታክል አስተዋጽኦ ያደረገ ሰው በነላሁ ለሁ በይተን ፊል ጀነህ አላህ በጀነት ቤት ይገነባለታል ግን ጀነት ቤት የማያስገባ ዱንያ ላይ ሚሊዮን የሚያስወጣህን የግል ቤት ግን ትሰራለህ አይደል ቶሎ ብለህ መሬት ትገዛለህ 500,000 1 ሚሊዮን ጀነት አይደለም የምትገባበት እዚህ ጋር ግን በመስጂድ ስራ ውስጥ ግን እርግብ እንቁላሏን የምታሳርፍበትን ቦታ ያክል እንኳን አስተዋጽኦ ካረክ ጀነት ትገባለህ ተብሏል የሚጠበቀው ማመን ነው መስራት ነው ለምን ቀለለ አይደለም ሲካበር ተካበደ እንላለን ሲቃለል ደግሞ ውስጣችን አያምነው ሐዲሱ ሰሂህ መሆኑ ከተረጋገጠ እኛም እንስራበት ስለዚህ ምንድነው አሁን በጠዋትና በማታ ጊዜ የምናደርጋቸው ኢስቲግፋሮች አጅራቸው ይሄን ያህል ታላቅ ከሆነ ከኛ የሚጠበቀው ቃሉን አምነናል ስራው ላይ ተገኝተናል ያ ረቢ ቃል የገባህልን ጀነት ስጠን ይሄን ኢስቲግፋር በቃል መያዝ አለበት ምናልባት እስከዛሬ በቃል ላይ ያዝነው 4-5 ጊዜ ደጋግመን ከሰማነው ልናፍዘው እንችላለን ትርጉሙን ደግሞ እንማር ቃሉ ብቻ አይደለም የሚባለው ሐሳቡ ይግባል اللهم انت ربي سنن ጌታ አምላክ ያ አላህ ወይ አንተ የኔ ጌታ ነህ وانا عبدك እኔ ያንተ ባሪያ ነኝ ይላል ትርጉሙን እንያዘው خلقتني የፈጠርከኝ ጌታ አንተ ነህ اللهم انت ربي لا اله الا انت خلقتني وانا عبدك እኔ ባሪያ ነኝ وانا على عهدك ووعدك ما استطعت እኔ በቻልኩት ባቅሜ ልክ አንተ ቃል በገባህልኝ ነገርና ቃል ባስገባኸኝ መሃል እየተመላለስኩ ነው اعوذ بك من شر ما صنعت ከምሰራቸው መጥፎ ስራዎች ሁሉ ባንተ ተጠበቃለሁ እንዳልሰራ ከሰራሁም በኋላ ተውበትን ተወፍቀኝ ዘንድ وابوء بذنبي ابوء بنعمتك علي አንተ ለኔ የዋልከውን ውለታ ጸጋ ሁሉ አመኛለሁ وابوء بذنبي እኔም ኃጢአተኛ መሆኔን ተቀብያለሁ فاغفر لي ማረኝ فانه لا يغفر الذنوب الا انت ካንተ ውጪ የሚምር የለም ይሄንን ለማህፈዝ ጥረት ካረግልና ትርጉሙን ያስተነተነን ጠዋት ማታ ምንል ከሆነ ሐዲሱ ሰሂህ ነው ጀነት ከመግባት ውጪ ቅሮት የለው እንደውም ሐዲሱ ያለው የድኹሉል ጀና አይደለም ጀነት ይገባል አላለም دخل الجنه ጀነት ገብቷል ፓስት ቴንስ ነው የተጠቀመው ሊታኪድ ማለት ነው ከመግባት ውጪ ቅሮት የለውም ስለዚህ ሁሌም ኢስቲግፋርን እናብዛ ተውበት እናድርግ ረሱል ሰለላሁ ዐለይሂ ወሰለም ምንም ወንጀል ሳይኖርባቸው ምንም ጥፋት ሳይኖርባቸው hatta ቢሰሩ እንኳን አላህ ቀድሞ ቃል ገብቶላቸዋል ليغفر لك الله ما تقدم من ذنبك وما تأخر ብሏል ግን ምን ይላሉ እሳቸው والله اني لا استغفر الله واتوب اليه في اليوم اكثر من 70 مره ይላል በየቀኑ ከሰባ ጊዜ በላይ استغفر الله واتوب اليه ያልኩኝ ወደ ጌታዬ ይመለሳለሁ ሰባ ወንጀል ሳይሰሩ ከሰባ ጊዜ በላይ እንደውም ኢብኑ ዑመር ረዲየላሁ ዐንሁማ ምን ይላል ለአንድ መጅሊስ ረሱል ሰለላሁ ዐለይሂ ወሰለም ተቀምጠው ከዛ መጅሊስ ከመነሳታቸው በፊት በትንሹ ለመቶ ጊዜ ያክል አስተግፊሩላህ ወአቱብ ኢለይሂ ሲሉ እንቆጥር ነበር አለ አንድ ጊዜ በተቀመጡበት መጅሊስ ኢስቲግፋር ሳያረጉ አይነሱም እሱም በትንሹ መቶ ጊዜ ይሉ ነበር እኛስ ለእድርም ለቤተሰብም ለምንም ተሰብስበን በተቀመጥበት ሁሉም እንግዶች መተው ፕሮግራሙ እስኪጀመር ምንድነው ኮሌክሽናችን ወሬ ሐሜት ወደ ዋናው እስክንገባ ድረስ ምንድነው ከአላህ የሚያጣላ ነገር ነው መሆን ከነበረበት እንኳን ቢያንስ ለምን ይሄን አንተቀሙ እውነታውን ኢሻ ሰግደን ስንወጣ ጫማችንን አድርገን ቤታችን እዛ ነው ያለው 5-10 ደቂቃ ይፈጃል ከተባለ 5-10 ደቂቃውን ኢስቲግፋር ያያረግን እንሂድ ብንል ሐቂቃ ምን ቢከብድ ነገር አለ ግን ያወራን ነው የምንሄደው ፌስቡክ እየከፈትን ያያየን እቤት እስክንገባ እንኳን አያስችልም ነው አይደለም የሁላችንም ችግር ነው ግን ቤቴ እስክደርስ ግድ የለም እንደው ቤት ገብቼ ልጆችም ቴሌቪዥኑም ሌላውም ነገር ቀልቤን ቢስቡትም እቤቴ እስክደርስ ባለችው ደቂቃ አስተግፊሩላህ ወአቱቡ ኢለይሂ አስተግፊሩላህ ወአቱቡ ኢለይሂ ያልኩኝ ለሂድ ብል ትልቅ የኃጢአት ስርየት ነው አኺረት ዘመን ላይ ደግሞ መውቱል ፈጃአ ይመጣል ብሎ ረሱል ሰለላሁ ዐለይሂ ወሰለም እያየነውም ድንገተኛ ሞት ዙህር ላይ ጤነኛ ሆኖ ያገኘው ወንድም አስር ላይ መሞቱን ተሰማለህ እንደዚህ አይነት ሞት የሚበዛ ከሆነ እኛም አንዱ እንዳንሆን ብለን ለምንድነው ኢስቲግፋርና ተውበት ማንታጠቀው ስለዚህ ወንድሞች አሁን እኔም እናንተም ለጌታችን ቃል እንግባ ከዚች ሰዓት ጀምሮ አላህ ይቅር እንዲለን እንዲምረን በየትኛውም ሰዓት ብንለምነው ሰሚ ጌታ ነው ያለን የአኺራ ጉዳይ ካሳሰበን ካስጨነቀን
ከሞትን በኋላ ወደሱ ነው የምንሄደው ብለን የምናምን ከሆነ ለተውበት እንዘጋጅ ምክንያቱም ከነ ኃጢያት ጀነት መግባት የለም የታወቀ ነገር ነው ዋጋ መጀመሪያ መክፈል ግድ ነው ያ ዋጋ ወይ በዚህ ዱንያ ላይ ሆነ ይችላል አላህ ካዘነልን ያ ምንድነው ሙሲባዎችን ያመጣብናል ሰብር ካደረግን በሙሲባው ሰበብ አላህ ሊምረን ይችላል ወይ ደግሞ የሰራናቸው መልካም ስራ ካሉ በዛ መልካም ስራ ሊታረቀን ይችላል ወንጀሉ ከዛ ከከፋና ዱንያ ላይ ባለው ሙሲባ በዱንያ መከራ ማይጠራ ከሆነ ገርገራውን ያበረታብናል አላህ ገርገራውን የሚያበረታው ባሪያውን መቅጣት ፈልጎ አይደለም ስላዘነለት ነገ በእሳት ከመቀጣህ ዛሬ ላንጻህ ይያለ ግን ወንጀሉ ከዛ በላይ ከሆነ የገርገራ ስቃይ የማያጸዳው ከሆነ ቀብር ላይ ይቀጣዋል ቀብርም ከጸዳ አኺራ ለሱ ሰላም ከዛ ከከፋስ ወንጀሉ አላህ የቂያማ ቀን ፀሐይን ባናቱ ትይዩ ስንዝር ያቀርባታል ላቡ እንደ ወንጀሉ ከቁርጭምጭሚቱ እስከ አፉ ድረስ ያጠምቀዋል እማይጸዳ ሆኖ ከተገኘስ አሁንም አላህ በሸፋዓ ሊታረቁ ሁሉ ይሞክራል በነብያችን ሰለላሁ ዐለይሂ ወሰለም ሸፋዓ ማይገባው ሰው ከሆነ ወይ ከሸፋዓ በፊት ቅጣት የሚገባው ሆኖ ከተገኘ አላህ እሳት ይከተዋል ግን እሳቱን ሳይጨርስ በሳቸው ሸፋዓ ወይ አላህ በራሱ ከራሱ በመነጨ ረህመት ይበቃሃል ሁሉ ውጣ ሊለው ይችላል ተውሂድ እስካለው ድረስ እሳት ላይ ስለማይዘወትር ስለዚህ ከነ ኃጢያት ጀነት መግባት ከሌለ አኺራ ላይ ዋጋውን ከመክፈል ዛሬ ስቃይ ህመም የሌለበት استغفار መክፈል ቀላል ነው አይደለም ግን እንሰራዋለን ስለቀለለ ነው ወይስ ለምንድነው ማንሰራው والله ራሳችንን መጠየቅ አለብን እኔም ራሴን መጠየቅ አለብኝ እንደማወራው አይደለሁም ግን ለምንድነው استغفار ማላረገው ለምንድነው ምንም የጠየቀኝ ጉልበት የለም ጊዜ ነው የሚጠይቀው ትንሽ ደቂቃ የተሰበረ ልብ ነው ከሰዎች ገለል ብለ ወንጀልን ያሰብ ከዚህ ወንጀል አላህን ብገናኘው እውነት ምን ያደርገኛል የኔ ጌታ ልቅጣህ ካለኝ ማን ነው ከቅጣቱ የሚያስጥለኝ ብሎ አስቦ እንባው እየቀደመው ያ ረቢ ማረኝ የሚል ሰው والله ተውበታን የጨረሰ ጊዜ ያልጠበቀው ደስታ ይሰማዋል አልহামዱሊላህ ተውበት በማድረጌ በመወፈቄ ይላል ለካ እንደዚህ ነው የሚጣፍጠው ይላል ሲጀምር ሊከብደው ይችላል ሸይጣኑን ነፍስ ያማለው ሲያጠናቅቅ ግን ያለ ምንም ጥርጥር ደስተኛ ነው ትልቅ ሸክም ከላዩ ላይ እንደተነሳ ያውቃል የሆነ ታይም ቢመድብለት በቃ ሁሌም ከመተኛቴ በፊት 10 ደቂቃ ማን ነው አንሶላ ውስጥ ገብተን እውነት ወዲያው እንቅልፍ ይወስደናል 10 ደቂቃ አይደለም እንደ የባጤ ቆጡን አለበዛ ፌስቡክ ያያዩኝ ይውሰደኝ እንቅልፍ እንቢ ብሎኛል ምንላለን استغفار እያረኩኝ ለተኛ ድሮ ትምህርት ቤት ይያለ እንቅልፍ አስቸገረን ስንል ጋይዳንሶች ምን ይሉ ነበር ተኝታችሁ ከ1 እስከ 100 ቁጥሩ ነው እናንተም ተብላችሁ ነው ጣራ እንዲያያችሁ ያው አይነ ሲደክም በዛው ይተኛል 1 2 3 እያላችሁ በቃ ሐሳባችሁ ዘላይ ሲሆን ይዟችሁ ይሄዳሉ እሺ ጥሩ ነው ያንን ጋይዳንስኛ ወደ ዲናን ቀይረው እንቅልፍም ቢካለ استغفار ተውበት እያረኩ استغفر الله واتوب اليه استغفر الله واتوب اليه استغفر الله واتوب اليه بالنفس ونت الله وفقون بزاو بالنفس ወደ አኺራ الله يوفقك ሞቱ ነው እንጂ ያስፈራን በእስትግፋር መሞቱ ግን አይደለም የገና ወጣት ነው ያ استغفر الله በል አታስበው እንደው አሞት ለሞቱ استغفار ለበል ተመልሽ الله يوفقك ወንድሞች ማብዛቱ ምንም አይጠቅምም ወንጀለኛ ነን እንመን ነስር ያጣነው በእኛ ወንጀል ምክንያት ነው ሌላ ምንም አይደለም ስለዚህ አሁንም ወደ አላህ እንመለስ ሁላችንም አኺራ ያሳስበን ዛሬ እንደተሰበሰብነው ነገ አላህ ፊት እኮ እንዲያንቆም በነፍስ ወከፍ ነው የምንቆመው መሐመድም በግላቸው ስለሰሩት ነው የሚጠየቁት ምናልባት በእዝነቱ ወፍቆን ጀነት ከከተተን ነው እንደዚህ በባዩሽ መስጊድ እንደተሰባሰብነው ጀነት የምንገናኘው አላህ ያደርገን የዛኔማ ወአቅበለ بعضهم على بعض يتساءلون ይሆናል አርሴናልም ይሁን ማንቸስተር ጀነት ወንበር ላይ ጠረጴዛ ዙሪያ ቁጭ ብለው ስለ ዱንያ ይጠያየቃሉ የሆነ ፍሬንድ ነበረኝ ሊያጠመኝ ሞክሮ እኮ ነበር አላህ ደረሰልኝ እውነት ያ ፍሬንድ የታለ እንዲህ ሲል ጀሃነም ላይ ያየው ይላል والله በጌታዬ ነው ምለው ልታጠመኝ ቀርበህ ነበርኩ አንተ ነህ አይደል ከሞትን በኋላ እንቀሰቀስም ስትል ነበርኩ አንተ ነህ አይደል እኔም እኮ ያንተን ሐሳብ ብቀበል እንዳንተ ከሚቀርቡት ነበርኩኝ ዛሬ እኮ ጌታዬ አዳነኝ ይያሉ የዱንያ ወጋቸውን ጀነት ላይ ያወሩታል ይላል አላህ በግልጽ ቋንቋ ነግሮት ግን ጌታ ፊት ስንቆም ግን በነፍስ ወከፍ ነው ኩሉ ነፍስ ቢማ ከሰበት ረሂና እያንዳንዲቷ ነፍስ በነፍስ ወከፍ ትያዛለች ነው ብሎ ስለዚህ ለነፍስያችን አስበን እንጨነቅ ተውበት እናድርግ استغفار እናድርግ እንባ ይቅደመን ወብቂ على خطيئتك ያለ ስለ ኃጢያታችን ዛሬ እናልቅስ ግድ የለም ስለምንወዳቸው ስለ ስንቶቹ አልቅሰናል በቅርቡ ከ3 ከ4 ቀን በፊት ሱዳናዊ ቃሪ በመሞታቸው ብዙ ሰው አዝኗል አልቅሷል እሳቸው ወደ አላህ ረህመት ነው የሄዱት እንደ ሐቂቃ ለቅሶ ለኛ ነው የሚገባ ለራሳችንስ መቼ ነው የምናለቅሰው ለምንወደው ሰው ያለቅስ ነው ያለው የአኺራ ጉዳይ ያሳስበን ሁሌም አላህ ፊት መቆምን እናስበው
ያ ነገር ሊያስጨንቀን ይገባል አላህ ይቅር ይበለን አላህ ይታረቀን አላህ ወደ ራሱ ይመልሰን መስጊዶቻችንንም አላህ የተዘጉትንም አሁንም ይክፈታቸው ወንድም እህቶችንም አላህ ይመልሳቸው የኢስላም ባንዲራ የሚውለበለብበት የኩፍር ባንዲራ ከነ ተከታዩ የሚወርድበትን ቀን አላህ ያቅርብልን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ይሄ መስመር ይተቀምጡ ሰዎች واستقيموا واعتدلوا الله أكبر الحمد لله رب العالمين الرحمن الرحيم
مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. أفبعذابنا يستعجلون أفرأيت إن متعناهم سنين ثم جاءهم ما كانوا يوعدون ما أغنى عنهم ما كانوا يمتعون وما أهلكنا من قرية إلا لها منذرون ذكرى وما كنا ظالمين وما تنزلت به الشياطين وما ينبغي لهم وما يستطيعون إنهم عن السمع لمعزولون فلا تدع مع الله إلها آخر فتكون من المعذبين وأنذر عشيرتك الأقربين واخفض جناحك لمن اتبعك من المؤمنين فإن عصوك فقل إني بريء مما تعملون. الله سمع الله لمن حمده. الله أكبر. الله أكبر. الله أكبر. الله أكبر. الحمد لله رب العالمين الرحمن الرحيم الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. وتوكل على العزيز الرحيم الذي يراك حين تقوم وتقلبك في الساجدين إنه هو السميع العليم. هل أنبئكم على من تنزل الشياطين تنزل على كل أفاك أثيم يلقون السمع وأكثرهم كاذبون والشعراء يتبعهم الغاوون ألم تر أنهم في كل واد يهيمون وأنهم يقولون ما لا يفعلون إلا الذين آمنوا وعملوا الصالحات وذكروا الله
وذكروا الله كثيرا وانتصروا من بعد ما ظلموا وسيعلم الذين ظلموا أي منقلب ينقلبون. الله أكبر. سمع الله لمن حمده. الله الله أكبر. الله 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 أكبر. الله أكبر. سمع الله لمن حمده. الله الله أكبر. الله الله أكبر. سمع الله لمن حمده. الله أكبر. الله أكبر. الله الله أكبر.
السلام عليكم ورحمة الله. السلام عليكم ورحمة الله.